እያንዳንዱ ኢምፓየር፣ እያንዳንዱ ፈጠራ፣ እያንዳንዱ የስኬት ታሪክ የተገነባው የሰዎችን ድምፅ ለመስማት ባልፈቀደ ሰው ነው። አንድ ድምፅ አለ፣ ዓለም ጸጥ ሲል በቀስታ የሚናገርህ፣ ከዚህ በላይ ለመሆን ተፈጥረሃል የሚልህ ድምፅ። ትልቅ ማለም ማለት ቅንጦት ማሰብ አይደለም፣ ማንም ከሚጠብቅብህ በላይ ለራስህ ብዙ መጠየቅ ነው። ብዙ ሰዎች ትንሽ ያልማሉ፣ ምክንያቱም ትንሽ ህልም ሲከሽፍ ብዙም አያምም። ግን አንተ እንደሌሎቹ አይደለህም። ትልቅ ታልማለህ፣ ምክንያቱም በትንሹ መኖርን አትቀበልም። የበለጠ ትሰራለህ፣ ምክንያቱም ዓለም ምንም ነገር በነፃ እንደማይሰጥ ታውቃለህ። ዙሪያን ተመልከት። ይህ ዓለም የሚሸልመው የሚሰሩትን ነው፣ ህልም ብቻ የሚያዩትን አይደለም። ጉዳዩ በጣም ጮክ ብሎ ማውራት አይደለም። ማንም በማያይበት ጊዜ በየጠዋቱ ተነስቶ ስራውን የሚሰራ ማን እንደሆነ ነው። ሁሉም ሰው ህልም አለው፣ ነገር ግን መንገዱን ለመጀመር አልደፈረም። እነሱ ተኝተው ሳሉ አንተ አስቀድመህ እየገነባህ ነው። እነሱ ሰበብ ሲፈልጉ አንተ እድገትን እያደረግክ ነው። ይህ ነው ተራ ሰዎችን ከማይቆሙ ሰዎች የሚለየው። ሰዎች ይጠራጠሩብሃል፣ ይስቁብሃል፣ አብደዋልም ይሉሃል። ይበሉ፣ ምክንያቱም ሁሉም ታላላቅ ሰዎች መጀመሪያ ለዓለም እብድ መስለው ነበር። እነሱ ሲያርፉ አንተ ስትሰራ፣ ምቾትን ለዓላማ ስትሰዋ፣ ከተራ ሰው የተለየ ነገር ትሆናለህ። ማንም ሊያስቆመው የማይችል ኃይል። ትልቅ አልም፣ ነገር ግን ይህን ተረዳ። ህልሞች ያለ ጥረት ምንም አይደሉም። በዓለም ያለውን ራዕይ ሁሉ ሊኖርህ ይችላል፣ ነገር ግን ያለ ድርጊት ሁሉም ምኞት ብቻ ነው። ተጨማሪ ጊዜ አያስፈልግህም፣ የበለጠ ትኩረትም አያስፈልግህም፣ ተጨማሪ ሞቲቬሽንም አያስፈልግህም። የበለጠ መርህ ያስፈልግሃል። ወደ ላይ የሚደርሱ ሰዎች ስሜታቸው ጥሩ ሲሆን ብቻ አይሰሩም። በተለይ በተሰበሩ ጊዜ ይሰራሉ። ዛሬ የሚሰማ ህመም ነገ የምትፈልገውን ጥንካሬ እየገነባ ነው። እያንዳንዱ ውድቀት ትምህርት ነው። እያንዳንዱ መሰናክል ፈተና ነው። እያንዳንዱ ረጅም የጥርጣሬ ሌሊት በውስጥ ያለውን ተዋጊ እየፈጠረ ነው። ደክሞኛል ትላለህ? ጥሩ፣ ምክንያቱም ፈጽሞ ያልደከመ ሰው በቂ አልሰራም። አብቅቻለሁ ትላለህ? አይ፣ ገና እየጀመርክ ነው። ማማረርን ትተህ መንገድህን በራስህ ስትቀበል ህይወት ያኔ መከፈት ትጀምራለች። ፍጹም ጊዜን መጠበቅ አቁም። አንድ ሰው እስኪያምንብህ መጠበቅም አቁም። ሞቲቬሽን መጠበቅም አቁም። ምክንያቱም እውነቱ ማንም ሊያድንህ አይመጣም። ሁሉም ባንተ ላይ ነው። አስተሳሰብህ፣ ውሳኔዎችህ፣ ድርጊቶችህ። ህልም በመመኘት አይፈጸምም፣ በመስራት ነው የሚፈጸመው። ድካምን ስታልፍ፣ ጥርጣሬን ጸጥ ስታደርግ፣ ምንም ቢሆን አደርገዋለሁ ስትል ያኔ ዓለም ሊያስተውልህ ይጀምራል። ቀስ በል ይሉሃል፣ በጣም ተጠምደሃል ይሉሃል፣ እውነታዊ አይደለህም ይሉሃል። ግን ይህን አስታውስ፣ ዓለም የሚገዛው በህልማቸው የተጠመዱ ሰዎችን ነው። እያንዳንዱ ኢምፓየር፣ እያንዳንዱ ፈጠራ፣ እያንዳንዱ የስኬት ታሪክ የተገነባው የሰዎችን ድምፅ ለመስማት ባልፈቀደ ሰው ነው። በጣም ትልቅ ህልም አለም፣ በጣም ጠንክረህም ስራ። ገደቤ ላይ ደርሻለሁ ብለህ ስታስብ አንድ ተጨማሪ እርምጃ ውሰድ። አንድ ተጨማሪ ሙከራ፣ አንድ ተጨማሪ ማለዳ። ምክንያቱም ታላቅነት ሌሎች ያልወሰዱት ተጨማሪ እርምጃ ውስጥ ነው የሚገኘው። በመጨረሻ ጉዳዩ ያገኘኸው ነገር አይደለም፣ በጉዞ ውስጥ የሆንከው ሰው ነው። አንድ ቀን ወደ ኋላ ትመለከታለህ፣ እናም ትረዳለህ። ህልምህን አልተከተልክም፣ ራስህን እየገነባህ ነበር። ስለዚህ ትልቅ አለም፣ የበለጠም ስራ እና ማንም ሊያስቆምህ የማይችል ሰው ሁን። ምክንያቱም የወደፊቱ አንተ አሁን በአንተ ላይ ተስፋ አድርጎ እየጠበቀ ነው።